በአማራ ክልል በጎርጎራ ባለስልጣናት ይዛ የነበረች ሄሊኮፕተር መከስከስ አነጋጋሪ ሆኗል። የፋኖ ኃይሎች የአገሪቱን ጉምቱ ባለስልጣናት ይዛ የነበረችን ሄሊኮፕተር መተን ጥለናል ሲሉ፣ የመንግስት ምላሽ ደግሞ የተፈጠረው ችግር ቀላል ነው ማለት እያስተባበሉ ይገኛሉ። የኢትዮኒስ የመረጃ ምንጮች በኩላቸው አቶ አገኘሁ ተሻገርን ጨምሮ ጉዳት የደረሰባቸው ባለስልጣናት አሉ ብለዋል። በክልሉ ዛሬም ወታደራዊ ካምፖችን ጨምሮ በተለያዩ አካባቢዎች ላይ ውጊያ ሲቀጥል የኮማንዶና አየር ወለድ አዛዡ ጠላቶቻችን እንደ ጤዛ አረገፍን ሲሉም ተናግረዋል። በዚህ ላይ ቀዳሚ ሪፖርታችን ነው። የኤርትራና የትግራይ ህዝብ ግንኙነት በራማ በኩል መጀመሩ ተሰምቷል። የትግራይ ህዝብ ከኤርትራ ህዝብ ጋር በሰላማዊ መንገድ ለመገናኘት ያለምን የተባለው ጽምዶ ወይም ደግሞ ጥምድ በሰላም መጣመድ ፕሮግራም ትላንት በድንበር አካባቢ መካሄዱ ተሰምቷል። በዚህም ላይ ዝርዝር ይዘናል። ሰላምታችን በያላችሁበት ይድረስ። እነሆ የዕለቱን አዳዲስና ወቅታዊ መረጃዎች አዘጋጅተናል፣ ወደ እናንተ ማድረስ ጀምረናል። በአማራ ክልል የብልጽግና አገዛዝ ባለስልጣናት ስታጓጉዝ በነበረችው ሄሊኮፕተር ላይ የተፈጠረው ሁኔታ አነጋጋሪነቱ መቀጠሉ ታውቋል። የቀጠናው ፋኖ መተንጣልና ሲል አገዛዙ በበኩሉ የቴክኒክ ችግር ነው ሲል አስተባብሏል። የኢትዮኒስ የመረጃ ምንጮች በኩላቸው አቶ አገኘሁ ተሻገርን ጨምሮ ጉዳት የደረሰባቸው ባለስልጣናት አሉ ብለዋል። በክልሉ ዛሬ ወታደራዊ ካምፖች ጨምሮ በተለያዩ አካባቢዎች ውጊያ ሲቀጥል የኮማንዶና አየር ወለድ አዛዡ ደግሞ ጠላቶቻችን እንደ ጤዛ ረገፍን ሲሉ ተናግረዋል። ሰኔ 8 2017 ዓ.ም ከምሽቱ 12 ሰዓት ከ45 ገደማ በጎንደር ጎርጎራ ከተማ የተፈጠረው ጉዳይ አነጋጋሪ ሆኖ መቀጠሉን የታወቀው በዕለቱ የጎንደር ዩኒቨርሲቲ ፕሮጀክቶች ለማስመረቅ በሚል የአገዛዙ ፕሬዚዳንት ታዬ አጽቀሥላሴ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የክልሉ ርዕሰ መስተዳድር አረጋ ከበደና ሌሎች በርካታ ባለስልጣናት ወደ ጎንደር መግባታቸው የታወቀ ሲሆን በከተማዋ ሲገቡ ቤተክርስቲያን ለጸሎት የወጣው ህዝብ እንግዳ ተቀበሉ በሚል የጸጥታ አካላትና ካሪዎች ህዝቡን እንዳዋከቡት ነዋሪዎች ተናግረዋል። በዚህ ሁኔታ ፕሮጀክት ምረቃ በሚል ጎንደር ከተማ የዋሉት የአገዛዙ ባለስልጣናት አመሻሹን ከጎንደር ከተማ 50 ኪሎ ሜትር ወደምትርቀው ጎርጎራ ከተማ በወታደራዊ ሄሊኮፕተር መጓጓዛቸውን የመረጃ ምንጮቻችን አረጋግጠዋል። አነጋጋሪ የሆነው ሁለተኛው ዙር የባለስልጣናቱን ቡድን የያዘችው ሄሊኮፕተር ላይ የተፈጠረው ሲሆን የአካባቢ የፋኖ ቃል አቀባዮች ሄሊኮፕተር መተን ጥለናል ሲሉ ያስታወቁት ወዲያው ነበረ። ይህን ተከትሎ ጉዳዩ በርካቶች መነጋገር ያደርጉ ሲሆን አገዛዙ በኩሉ በአማራ ኮሚኒኬሽን በኩል የቴክኒክ ችግር ነው የተፈጠረው በሚል ችግሩ መፈጠሩን አረጋግጧል። ስለ ጉዳዩ የጠየቅናቸው የኢትዮኒስ የመረጃ ምንጮች በኩላቸው ወታደራዊ ሄሊኮፕተር በጎርጎራ ከተማ ችግር ተፈጥሮበታል ሲሉ በመግለጽ በዚህም አገኘሁ ተሻገርን ጨምሮ ጉዳት የደረሰባቸው ባለስልጣናት እንዳሉ ሰምተናል ሲሉ ተናግረዋል። ሄሊኮፕተሩ ተመቶ የወደቀው አይመስለኝም ያሉ አንድ የከተማዋ ነዋሪ፣ ሆኖም ከጎንደር ባለስልጣናት ናቸው የተባሉ ሰዎችን ሲያመላልሱ ነበር። ምሽት ላይ የመጣችው ሄሊኮፕተር ጎርጎራ ስታርፍ ተጎድታለች። ብዙ ግርግር ነበረ፣ ብዙ ሰራዊትም ነበር። ስልካቸውን የተቀሙ ነዋሪዎች ሁሉ አሉ። ሁሉም ወደ ቤት እያዋከቡ አስገቡን ሲሉ የነበረውን ሁኔታ ተናግረዋል። ሌላኛው የኢትዮኒስ የመረጃ ምንጭ በኩላቸው ሄሊኮፕተር ሲያርፍ ተንገራገጨ ሲባል ሰማን። ፌስቡክ ላይ ሳይም ባለስልጣናት የያዘች ሄሊኮፕተር ተመታች የሚል አነበቡ። ሁኔታውን ሳጣራ ያረጋገጡት ግን የተባለውን ያህል አይደለም፣ ጉዳት ግን አለ ብለዋል። የጉዳቱ ሁኔታ እንዴት እንደሰሙና የሚያውቁት እንዲነግሩት የጠየቅናቸው እኒሁ የመረጃ ምንጫችን ጓደኛ ሐኪም ስለሆነ በዚሁ በኩል ሳጠያይቅ አቶ አገኘሁ ተሻገር አንዲት ሴትና አንድ ሌላ ባለስልጣን ቀላል ጉዳት ደርሶባቸዋል ነገረ ሲሉ ተናግረዋል። ኢትዮኒስ ባደረገችው ተጨማሪ ማጣራት የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር፣ የውሃና ኤነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋና በስም ያልተጠቀሰች ጋዜጠኛ ቀላል ጉዳት ደርሶባቸው ሕክምና ማድረጋቸው ለማወቅ ተችሏል። ችግሩ በተፈጠረበት ወቅት ጎርጎራ ከተማ ሁሉም መንገዶች ወታደሮች ተዘግተው ነበር የሚሉት የከተማ ነዋሪዎች በሰዓቱ አምቡላንስም ሲመላለስ ፈጣን ጀልባም ነበር ብለዋል። ጉዳዩን በተመለከተ ያገዛዙ ምላሽ ቃል በቃል በትላንትናው ዕለት ሰኔ 8 2017 ዓ.ም በጎርጎራ ሪዞርት በማረፍ ላይ የነበረች ሄሊኮፕተር የቴክኒክ ችግር አጋጥሟት ነበር። በችግሩ ምክንያት በሰው ላይ ያጋጠመ አደጋ የለም የሚል ነው። ሄሊኮፕተሯ ላይ ከተፈጠረው ችግር ጋር ተያይዞ ስማቸውን ሲነሱ ከነበሩት የአገዛዙ ባለስልጣናት መካከል ፕሬዚዳንት ታዬ አጽቀሥላሴ፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ርዕሰ መስተዳድር አረጋ ከበደ ዛሬ ከሰዓት ባህር ዳር ከተማ ከአባይ ድልድይ እስከ ኤርፖርት መንገድ በማዘጋት ኮሪደር ሲጎበኙ ታይተዋል። ሆኖም ግን የኢትዮኒስ ምንጮች ጉዳት ደርሶባቸዋል በሚል ስማቸውን የጠቀሱት አቶ አገኘሁ ተሻገርና ኢንጂነር ሀብታሙ ኢተፋ ባህር ዳር ላይ በምስል እንዳልታዩ ታውቋል። በአማራ ክልል ታዲያ ከቀጠለው ጦርነትና ከሄሊኮፕተሩ አበራ ጋር በተያያዘ ከወራት በፊት ተመሳሳይ ጉዳይ አነጋጋሪ ሆኖ እንደነበር ይታወሳል። በወቅቱ ባህር ዳር ኤርፖርት ማረፍ ላይ የነበረ ተዋጊ ሄሊኮፕተር መተን ጣልን በሚል ፋኖ ሲገልጽ አገዛዙ በኩሉ ልክ እንደ ጎርጎራው ሁሉ የቴክኒክ ችግር እንጂ ተመታ አይደለም የሚል ማስተባበያ መስጠቱ አይዘነጋም።
ይህ በእንዲህ እንዳለ በክልሉ የሚደረገው ውጊያ በወታደራዊ ካምፖች ጭምር ተጠናክሮ ቀጥሏል ሲሉ የመረጃ ምንጮቻችን ጨምረው ነግረውናል። ሌሊቱን በጎንደር ቀጠና አዘዞ ወታደራዊ ካምፕ አጠገብ የሚገኙት ጉብሪት ያገዛዙ አድማ ብተና ካምፕ በፋኖ ጥቃት ተከፍቶበታል ተብሏል። በዚህ ውጊያም ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ያሉት የፋኖ የመረጃ ምንጮች ለሰዓታት በቀጠለው ውጊያ ከተገደሉት በተጨማሪ 10 አድማ ብተና አባላት በፋኖ ተይዘዋል ተብሏል። በተመሳሳይ ማዕከላዊ ጎንደር ዞን ጭልጋ ቀጠና ስራባ ወታደራዊ ካምፕ የቦምብ ጥቃት እንደደረሰበት የመረጃ ምንጮች ተናግረዋል። በዚሁ ጎንደር ቀጠና ታች ጋይንት ወረዳ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉን የፋኖ የመረጃ ምንጮች ገልጸዋል። በሌላ በኩል በሰሜን ሸዋ ዞን ሚዳ ወረሞ ወረዳ ሬማ ቀጠና ዛሬ ከጠዋት ጀምሮ በአገዛዝ ጦርና ፋኖ መካከል ውጊያ መቀጠሉን ለማወቅ የተቻለው። በጎጃም ቀጠና ዳንግላና ሰከላን ጨምሮ የፋኖ ኃይሎች የማጥቃት ውጊያ መክፈታቸውን የፋኖ የመረጃ ምንጮች ነግረውናል። በዳንግላ ከተማ የአገዛዝ ወታደራዊ ካምፕ ጥቃት ሲፈጸምበት፣ በሰከላ ደግሞ በርካታ የአገዛዝ ወታደሮች የተገደሉበት ውጊያ ተደርጓል ሲሉ የተናገሩት። በሌላ በኩል የአገዛዝ ጦር የኮማንዶና አየር ወለድ እዝ አዛዥ ሌተናል ጀነራል ሹማብደታ ራሱን ፋኖ ብሎ የሚጠራ ጽንፈኛ ኃይል አጀንዳ መስጠት ኢትዮጵያን የማዳከም ስትራቴጂ እየሰሩ ያሉ የኢትዮጵያ ጠላቶች ናቸው ሲሉ ወንጅለዋል። አዛዡ በእነዚህ ጠላቶቻችን ላይ የተቀናጀ እርምጃ ወስደን ምኞትና እቅዳቸውን እንደ ጠዋት ጤዛ ረግፎ እንዲቀር አደረግን ብለዋል። ጠላቶች ከውስጥ ባንዳዎች ጋር ቢቀናጁ በመስዋዕትነት ልማት እናስቀጥላለን ሲሉም ነው ሹማብደታ የተናገሩት። ወላሂ ብለን ግድቡን ለባዕዳን አልሸጥንም አሉ የአገሪቱ ጠቅላይ ኤታማዦር ሹም። ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ እያንሰራራች ነው ማለት የተናገሩ ሲሆን ለዚህም ህዳሴ ግድቡን ጠቅሰው አልተሸጠም ይላሉ። በአሁኑ ሰዓት ላለፉት 7 ዓመታት ከራሳቸው ህዝብ ጋር ደም አፋሳሽ ጦርነት ሲያስቀጠሉት ፊልድ ማርሻሉ በሁለንተናዊ ቀውስ ውስጥ የምትገኘው ኢትዮጵያን እያንሰራራች ነው ሲሉ ገልጸዋታል። በአሁኑ ሰዓት ታዲያ ፊልድ ማርሻሉ በተለያዩ ቦታዎች ላይ የሚያደርጓቸውን ንግግሮች የቀጠሉ ሲሆን እንዴት ሀገሪቱ በውጊያ እንደቀጠለችና ራሳቸውን ለመጠበቅ ያደረጉትን ውጊያ ጨምሮ ሀገሪቱን ለመጠበቅ የተደረገ ውጊያ ነው ማለት ሲገልጹ ይደመጣል። በትላንትናው ዕለትም ወደ ምዕራብ ኢትዮጵያ ክፍል አቅንተው የነበሩት ፊልድ ማርሻል ብርሃኑ ጁላ ወላሂ ብለን ግድቡን ለባዕዳን የሰጠነው ግድብ አይደለም ወይም ገንዘብ ለማግኘት የሸጥነው ግድብ አይደለም በማለት ሲናገሩ ተደምጠዋል። ፊልድ ማርሻሉ ወላሂ ብለን አልሸጥነውም በገንዘብ አልለወጥነውም በማለት ለማስተባበል የተነሱት አለቃቸው አብይ አህመድ በግብጽ ካይሮ ቤተ መንግስት ወላሂ ብለው በመማል ግድቡን ለግብጽ ሸጠዋል የሚለው ተጨባጭ መረጃ ላለፉት 7 ዓመታት ሲቀርባቸው መቆየት ተከትሎ ነው። ታዲያ አብይ አህመድ የዚህን መሐላቸውና የግድቡን ሽያጭ ጉዳይ በተመለከተ ግን ያሉት ነገር እስካሁን የለም። በሌላ በኩል በአሜሪካ የገንዘብ ግምጃ ቤት ገንዘብ አቅራቢነት በትራምፕ አሰራር አስገዳጅነት የህዳሴ ግድቡን የማመንጨት አቅም፣ የውሃ የመያዝ ሂደትና የኤሌክትሪክ የማመንጨት አጠቃላይ እንቅስቃሴና አቅሙን ለማዳከምና ለዓመታት ለማስተጓጉል ወይም ለማራዘም ከ15 ቢሊዮን ዶላር በላይ ለመቀበል የተደረገ የሽያጭ ድርድር ነው፣ በገንዘብ አልሸጥነውም ሲሉ ፊልድ ማርሻሉ ተናገሩት። ይህን ድርድርና ሽያጭ በተመለከተ በሰዓቱ የነበሩ ሰዎች አንቀበልም ብለው ፊርማቸውን ሳያስቀምጡ መውጣታቸውን ተከትሎ የአገዛዙ ታዲያ የውጭ ጉዳይ ሚኒስቴር መሪነት በግልጽ ህዳሴ ግድባችን ለእኛ ነው ማለት ዘመቻ መክፈቱም ይታወሳል። አስቀድሞ አለቃቸው አብይ አህመድ የህዳሴ ግድቡን ብሔራዊ ፕሮጀክት ወይም ሀገራዊ ፕሮጀክት አይደለም፣ ኢህአዴግ ለፖለቲካ ብሎ የገነባው ነው፣ በሚቀጥለው 10 ዓመታትም አያልቅም ብለው ማጣጣሉት ሲሆን ፕሮጀክቱ ዛሬ ላይ ግን ፊልድ ማርሻሉ የአባቶቻችን ኪስ የታጠበበት እንዲሁም የሀገሪቱ ካዘና የደረቀበት ሀገራዊ ፕሮጀክት ነው ማለት ሲናገሩ ተደምጠዋል። የኤርትራና የትግራይ ህዝብ ግንኙነት በራማ በኩል በትላንትናው ዕለት መጀመሩ ተሰማ። የትግራይና ኤርትራ ህዝብ ከዓመታት በኋላ በጸብና በቁርሾ ውስጥ የቆየውን ህዝብ እንደገና ለማገናኘት ያለመ ፕሮግራም ትላንት ተካሂዷል ተብሏል። ይህ በሰላማዊ መንገድ ለመገናኘት ያለመን የተባለው ጽምዶ ወይም ደግሞ መጣመድ ፕሮግራም በሰላማዊ መልኩ አብሮ መሆንን ያካተተ ፕሮግራም ተካሂዷል ተብሏል። ባለፉት ዓመታት በከፍተኛ ደረጃ በጥላቻ ውስጥ የቆየው የትግራይ ህዝብና የኤርትራ ህዝብ ግንኙነት በአሁኑ ሰዓት ለማሻሻል ያለመ እንቅስቃሴ እየተስተናገደ ይገኛል። ይህ የትግራይ ክልል መንግስትና የኤርትራ መንግስት በግልጽ ሲሳተፉበት የማይታየው ነገር ግን በሁለቱ ህዝቦች መካከል ተሰሚነት ያላቸው የተባሉ ፖለቲከኞችና አክቲቪስቶች የጀመሩት ግንኙነት አሁን ላይ በግልጽ መስመር እየያዘ መጥቷል። ጥምዶ ወይም ደግሞ ጥንድ ወይም ደግሞ መጣመድ የተሰኘው ስያሜን የያዘው ፖለቲካዊ እንቅስቃሴ ህዝቡን በሰላማዊ መንገድ ከማስተሳሰር ያለፈው ወታደራዊና ፖለቲካዊ ግንኙነቶችን ጭምር ያካተተ መሆኑ እየተነገረ ቆይቷል። በተለይም ትላንት በትግራይ ክልል ራማ የሁለቱ አካባቢ አዋሳኝ ነዋሪዎች ወጥተው በመገናኘት አብረው ያሳለፉ ሲሆን በዚህም ነዋሪዎቹ ሲጨፍሩ ሲሳሳሙና ይቅርታ ሲጠያየቁ ታይተዋል። በመገናኘታቸው ሲደሰቱ ከመታየታቸው ባለፈም ታዲያ በርካቶቹ ባለፉት 3 ዓመታትና ከዛ በላይ የቀጠለውን ጦርነት ሰለባ የሆኑ ይህ የድንበር አካባቢ ነዋሪዎችን የያዘው ፕሮግራም በትላንትናው ዕለት ዝግጅቱ በውጊያ የሞቱና ታፍነው የተወሰዱ ዜጎች እንዲሁም
መርዶ ሰምተው ለቅሶ የተቀመጡበትም ነበሩን የተባለው የፌዴራል መንግስት በአልጀርስ ስምምነት ተፈጽሟል ማለት ሲሸፋፍነው የቆየው የኤርትራ ኃይል የኢትዮጵያን መሬት መያዝና በአሁኑ ሰዓት በህወሓትና በሻዕቢያ በኩል የተሻለ ግንኙነት ለመመስረት መጀመሩ ይህ አነጋጋሪ ሆኗል። የትግራይ ፖለቲካዊና ወታደራዊ አመራሮች ከኤርትራ ጋር ሰላም መፍጠር እንደ መብት ከመውሰዳቸው ባለፈ አብይ ኤርትራን ለመውረድ ስላለበት ብቻ አሁን ኤርትራ መሬትን ወራለች እያለ ነው ማለት እስከ መግለጽ ደርሰዋል። የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ባለፈው ሳምንት አብይ ከዚህ በፊት ተወረናል ስንለው በአልጀርስ ስምምነት መሰረት ነው የተያዘው ይለን ነበር። አሁን ደግሞ ኮሚቴ አዋቅረን እናጣራለን ሲልም አዳምጠነው ነበር። አሁን ላይ ግን ይህን ሁሉ ሲለን ቆይቶ ኤርትራን ለመውረድ ስለፈለገ መሬታችን ተይዟል እያለ ነው ማለት የኤርትራን ወራ እንደሚከላከሉና ፖለቲካዊ ግንኙነታቸው ከኤርትራ ጋር እየጠበቀ መምጣቱ ሲያንጸባርቁ ተደምጠዋል። የትግራይ ኃይሎች ከኤርትራ ጋር ያላቸው ግንኙነት በተመለከተ መብታችን ነው እስከ ማለት ያደረሱ ሲሆን ወታደራዊ ግንኙነትና ፖለቲካዊ ግንኙነቶችን በመመስረት ሰፊ እንቅስቃሴ ውስጥ እንደገቡም ይነገራል። የፌዴራል መንግስቱ የኤርትራ መንግስት እርስ በርስ በሚጎነጃጀሉበት በዚህ ጊዜ የትግራይ ኃይሎች ከኤርትራ ኃይሎች ጋር የነበራቸው የቃላት ጦርነት ከ30 ዓመታት በኋላ ቆሞ ታይቷል። ራሳቸው ፕሬዝዳንት ኢሳያስ አፈወርቂ በአመት አንድ ጊዜ የህወሓትን ኃይሎች በተመለከተ ንግግር ሲያደርጉና ሲወነጅሉ የሚደመጡበት አንደበታቸው ተዘግቶ የህወሓትን ጉዳይ ዝም ብለው ማለፍ የፌዴራል መንግስቱና የብልጽግናውን ጉዳይ በግልጽ በአደባባይ በ35ኛ ዓመት የኤርትራ ምስረታ በዓል ላይ ሲናገሩ ተደምጠዋል። የብልጽግና አመራሮችና ወታደራዊ አዛዦች ኤርትራን ማስፈራራታቸውን የቀጠሉ ሲሆን የኤርትራ ባለስልጣናትን ፕሬዝዳንቱን ጨምሮ በግልጽ ከአብይ አስተዳደር ጋር ጸብ ውስጥ መግባታቸው ይፋ ሆኗል። ከሰሞኑ እንኳን ፊልድ ማርሻል ብርሃኑ ጁላ ከኤርትራ ጋር በሰላም የባህር በሩን ለመጠቀም ያደረግነው ጥረት አልተሳካም፣ እነሱ የበላይ ሆነው ሊገዙ እንደሚፈልጉት በማለት በፓርላማ ከተናገሩ በኋላ የኤርትራ ፖለቲከኞች ምላሽ መስጠታቸው ሰምተዋል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኤርትራ ገዢ የብልጽግና ፓርቲ ባለስልጣናትና አሰዳቢዎቻቸው በአሁኑ ወቅት ያንጸባርቋቸው ያሉት መከራከሪያዎች ከመሰረታዊ አመንክዮና ቀላል ከሆኑ የዓለም አቀፍ ህግ ድንጋጌዎችና ከዲፕሎማሲያዊ መርሆዎች ያፈነገጡ ናቸው ማለት ባለፈው ቅዳሜ በማህበራዊ ስር ገጻቸው ላይ ባሰፈሩት አስተያየት ተችተዋል። አቶ የማነ በዚህ አስተያየታቸው የብልጽግና ፓርቲ ባለስልጣናት ተሳዳቢዎቻቸው ኤርትራና ኢትዮጵያን እንደገና በጀመሩት ቅርርብ ግራ መጋባት ይታይባቸዋል በማለትም ኮንነዋል። ጨምረውም የማነ ገብረ መስቀል ይህ ግራ መጋባት የተፈጠረው የብልጽግና ባለስልጣናትና አሳዳቢዎቻቸው ኤርትራ በባህር ግዛቷ ላይ ያላትን የማይገለሰስ ሉዓላዊ መብት በከፊል ለጨረታ ለማቅረብ ዝግጁ እንዳልሆነች ከተረዱ በኋላ ነው ማለት አስተያየታቸውን ቋጭተዋል። ባለፉት ጊዜያት በህወሓት መካከል የተፈጠረውን የስልጣን ክፍል ምክንያት ማድረግ ወደ ፌዴራል መንግስት የተጠጉት አቶ ጌታቸው ረዳና የእሳቸው የቅርብ ተዋናይ ሆነው የፕሪቶሪያውን ስምምነት የፈረሙት ጌዲዮን ጢሞቴዎስም በዚህ ጉዳይ ላይ የኤርትራ ኃይሎችና የትግራይ ኃይሎች የሚያደርጉት ግንኙነትን እንዲያቆሙ ማለት ለዲፕሎማቶች ሲናገሩ ተደምጠው ነበር። ይህ ጉዳይ ከወራት እየሰፋ ያመጣ ሲሆን በትላንትናው ዕለት ግን በራማ አካባቢ የትግራይና የኤርትራ ህዝቦች ግንኙነት የሚል ግንኙነት ተፈጥሮ በአደባባይ መድረክ ተመስርቶ ታይቷል። በትላንትናው ዕለት በራማ የኢትዮጵያ የተፈጠረውን የትግራይና ከኤርትራ ጋር ግንኙነት በተመለከተ ግን ከየትኛውም የትግራይ የኤርትራም ሆነ የኢትዮጵያ መንግስት ባለስልጣናት በኩል የተባለ ነገር የለም። የአሜሪካው ፕሬዝዳንት በኢትዮጵያና ግብጽ መካከል የነበረው የጦርነት ጉዞ ስምምነት እንዲፈጸም አድርጌ አስቆሚያለሁ አሉ። ፕሬዝዳንቱ ይህን ንግግር የተናገሩት አሁንም ለሁለተኛ ጊዜ ሲሆን ብልጽግና ኢትዮጵያን አስማምቶ ጦርነት ማስቀረታቸውን በበጎ እንደሚታይላቸው ጠይቀዋል። አሁን ላይ ታዲያ አሜሪካ ኢትዮጵያን ጨምሮ በ36 ሀገራት ላይ የጉዞ እገዳዎችን ልጥል እንደሆነም ተሰምቷል። የብልጽግናው መሪ አብይ አህመድና ባለስልጣናቱ በጉዳይ ላይ ምንም ሳይሉ ዓመታት የተቆጠሩበት የትራምፕ የግብጽና ኢትዮጵያ ጦርነት ጉዳይ አሁንም ድጋሚ ተነስቷል። ትራምፕ ቀረውት የሚሉት የኢትዮጵያና የብልጽግና ጦርነት ጉዳይ ለሀገሪቱ ዜጎች የተደበቀ ነገር ግን አሜሪካኖች በፈጠሩት ጫናና ስምምነት የተወሰነ መሆኑ አሁንም እያነጋገረ ይገኛል። ጦርነቱን የማስቀረት ስምምነቱ መቼ ተፈጸመ፣ በምን አግባብስ ምን ሰጠን፣ ምን ተቀበልን የሚለው በኢትዮጵያን የተደበቀ ሀቅ ቢሆንም አብይና አገዛዛቸው ለትራምፕ ግልጽ ንግግር ምላሽ ባለማድረጋቸው ወይም ማስተባበያ ባለማቅረባቸው ጉዳዩን እውነት አድርጎት ቀጥሏል። በትላንትናው ዕለትም የአሜሪካው ፕሬዝዳንት መልእክታቸው በመጀመሪያ የስልጣን ዘመናቸው ዓለም አቀፍ ውጥረቶችን ማብረዳቸውን ገልጸው ከዚህ መካከል አንዱ የኢትዮጵያና የግብጽ ጦርነት ነው ይላሉ። በሶሻል ትሩዝ ላይ በጻፉት በዚህ መልእክታቸው መጀመሪያው የስልጣን ዘመን ሰርቢያና ኮሶቮ ለበርካታ አስርተ ዓመታት የዘለቀው ውጥረት ውስጥ ነበሩ። ጦርነት ውስጥ ለመግባት ተቃርበው ነበር፣ ነገር ግን ያስቆሚያቸዋል ብለዋል ትራምፕ ሲቀጥሉም ኢትዮጵያና ግብጽ በግዙፉ የአባይ ወንዝ ግድብ የተነሳው ዝግብ ውስጥ ነበሩ። ቢያንስ አሁን እሱም ግን ሰላም ናቸው። ይህ የሆነው ደግሞ እኔ ጣልቃ መግባቴ ነው ካሉ በኋላ ይህ ሰላም በዚሁ ይቀጥላል የሚል ተስፋ እንዳላቸውም ሲናገሩ ተደምጠዋል።
ትራምፕ ታዲያ እነዚህ ምሳሌዎች የጠቀሱት በእስራኤልና በኢራን መካከል በቅርቡ ሰላም እንደሚመጣ ለመግለጽ ነው። አሜሪካ ታዲያ በዚህ ጉዳይ ላይ ተደጋጋሚ በፕሬዝዳንቷ በኩል የምትለውን ጉዳይ በተመለከተ የአብይ አህመድ አስተዳደር ያለው ነገር የለም። ለመሆኑ ኢትዮጵያና ግብጽ ወደ ጦርነት ሊያመሩ የነበሩት በህዳሴ ግድቡ አብይ አህመድ ስልጣን ከያዙ በኋላ ነው ወይስ በፊት የሚለውን እንኳን ለማስተባበል ያልሞከሩት አብይ አህመድና ጓዶቻቸው የትራምፕ ንግግር ግን ከደቡብ አፍሪካ እስከ አሜሪካ እንዲሁም በተለያዩ ሀገራት ሁሉ ጭምር ሆኖ ይናገሩታል። ከዚህ በፊት ደቡብ አፍሪካ ላይ ትራምፕ ግብጽ ከፈለገች የኢትዮጵያን ግድብ ታፈርሰዋለች፣ በቦምቦች ትመታዋለች እርግጠኛ ነኝ ማለት ሲናገሩ ተደምጠው ነበር። ከዛ በኋላ አብይ አህመድ ልኮችን በመላክ ድርድር ሲያደርግ የነበረ ሲሆን ይህ ድርድር ግን በምን እንደተቋጨ ለህዝቡ በግልጽ አልተነገረም። ታዲያ የአሜሪካው ፕሬዚዳንት ይህን ጉዳይ አሁንም ላይ እንደ ስኬታቸው ሲያነሱት፣ በኢትዮጵያ በኩል ግን እስካሁን ግልጽ ጉዳይ የለም። ይህ በእንዴ እንዳለ አሜሪካ ኢትዮጵያን ጨምሮ በ36 ሀገሮች ዜጎች ላይ የጉዞ እግድ ልጥል ነው ተብሏል። የትራምፕ አስተዳደር ኢትዮጵያን ጨምሮ የ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ ለማገድ ሀሳብ እንዳለ ሮይተርስና ዋሽንግተን ፖስት የተመለከቱት የሀገሪቱ ውጭ ጉዳይ መስሪያ ቤት ውስጣዊ ሰነድ አመልክቶናል ብለዋል። በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ተፈርሞበታል የተባለውና ለዲፕሎማቶች የተዘጋጀው ሰነድ ላይ በቀጣይ ዜጎቻቸው ላይ እገዳ ሊጣልባቸው የታሰቡ 36 ሀገራት ዝርዝር የሰፈረ ሲሆን አገራቱ ከእገዳ ለመውጣት ማከናወን የሚጠበቅባቸው ማስተካከያዎችም ተካቶበታል ተብሏል። ሰነዱም ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ በሙሉ ከፊል እገዳ የሚጣልባቸው አገራት በመለየት ያሉባቸውን ችግሮች ማስቀመጥ፣ ይህ እገዳ ተግባራዊ ከመሆኑ በፊት አገራቱ የሚጠበቅባቸው መመዘኛዎችና ማስተካከያዎች እንዲያደርጉ የ2 ወራት ጊዜ እንደሚሰጣቸውም ጠቅሷል። ባለፈው ሳምንት ማብቂያ ላይ ለሚመለከታቸው ዲፕሎማቶች የተሰራጨው ሰነድ የውጭ ጉዳይ መስሪያ ቤቱ የተቀመጡ መመዘኛዎችና ግዴታዎች በ60 ቀናት የማያሟሉ ከሆነ ሙሉ በሙሉ ወይም ከፊል የጉዞ እገዳ የሚጣልባቸው አሳቢ የሆኑ 36 ሀገራት ለይቷል ማለቱን ሮይተርስ የዘገበው። የኢራንና የእስራኤል ጦርነት የተባለለት ጉዳይ አሁንም ቀጥሏል። ነገር ግን ሙሉ ለሙሉ ጦርነት ነው ባይባልም በዓለም አቀፍ ደረጃ ግን የሁለቱ ሀገራት መጠቃቃት ነው እየተባለ ተገልጿል። ታዲያ ኢራን በእስራኤል ላይ ያደረሰችው ጥቃት በአሁኑ ሰዓት በዓለም አደባባይ በምስሎች ጭምር እየተገለጸ ነው። ቢቢሲ ኢራን ትላንት ምሽት በቴል አቪቭ የሚሳኤል ጥቃት የፈጸመች ሲሆን የአደጋ ጊዜ ሰራተኞች ከፍርስራሽ ውስጥ ሰዎችን ለማውጣት ጥረት ሲያደርጉ ታይተዋል ይላል። በትላንትናው የኢራን ጥቃት 4 ሰዎች የተገደሉ ሲሆን ይህም ከአርብ ጀምሮ በሚሳኤል ጥቃት የሞቱ ሰዎችን ቁጥር ወደ 19 መድረሱ የእስራኤል ብሔራዊ የድንገተኛ ጊዜ አገልግሎት አስታውቋል ብሏል። በሌላ በኩል ከአረብ ዕለት ጀምሮ ኢራን በእስራኤል ላይ የፈጸመችው ጥቃት የሞቱ ሰዎች ቁጥር 19 መሆኑን የተነገረው። ትላንት ሌሊት ኢራን በእስራኤል ላይ የፈጸመችው ጥቃት 4 ሰዎች ሞታቸውን የእስራኤል ብሔራዊ አደጋ ባለስልጣን ጠቅሶ የዘገበው ቢቢሲ ሲሆን አሁን ላይ ሁለቱ ሀገራት ግን በግልጽ እየተጎዳዱ ይገኛሉ ብሏል። በተለይም ዛሬ ሰኞ ማለዳ የእስራኤልና የኢራን ግጭት በአብዛኛው አገርሽቶ ታይቷል። ኢራን በመላው እስራኤል በሚገኙ ኢላማዎች ላይ ሚሳኤሎችን አስወንጭፋለች። በእስራኤል የሚገኘው የቢቢሲ ባልደረባም ጥቃቱ እስካሁን ከደረሱት ትልቁ ነው የሚመስለው ማለት ገልጿን ይላል። በማዕከላዊ እስራኤል የደረሰን የኢራን ጥቃት ተከትሎ ቢያንስ 3 ሰዎች ሲገደሉ በርካቶች ቆስለዋል፣ ወደ ሆስፒታልም ተወስደዋል። የእስራኤል ትልልቅ ከተሞች ያናወጡ ፍንዳታዎችን በቴል አቪቭና የሃይፋ የወደብ ከተማን 30 ሰዎችን አቁስለዋል። የኢራን ጥቃት የደረሰው እስራኤል በኢራን ምድር ለምድር የሚዘገዘጉ ሚሳይሎችን በመጠቀም ጥቃት ሰንዝራ የኢራን ጦር ኃይሎችን የስለላ ኃላፊዎች ከገደለች በኋላ ነው። በርካታ የኢራን የጦር አመራሮችና ጀነራሎች እንዲሁም ደግሞ የሚሳኤል ደህንነትና አጠቃላይ ሳይንቲስቶች ተገድለዋል። ጦርነቱ ከተጀመረበት አርብ ጀምሮ ቢያንስ 224 ኢራናውያን እስራኤል ባደረገችው ጥቃት የተገደሉ ሲሆን 90% የሚሆኑ ሟቾች ሰላማዊ ዜጎች ናቸው ብለዋል የኢራን ጤና ሚኒስቴር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ኢራን ስምምነት ላይ ሊደርሱ ይችላሉ የሚል እምነት እንዳላቸው፣ ነገር ግን አንዳንድ ጊዜም ሀገራት መፋለም አለባቸው ሲሉ ተደምጠዋል። የአሜሪካ መገናኛ ብዙሃን ትራምፕ እስራኤል የኢራን ጠቅላይ መሪ አያቶላህ አሊ ሐሜኒን ለመግደል ያቀደችው እቅድ አልተቀበሉም ሲሉም ዘግቧል። ጥቃቱ የተፈጸመው የቡድን 7 ሀገራት መሪዎች በካናዳ በሚሰባሰቡበት ወቅት ሲሆን ሁሉም አይናቸው በእስራኤልና በኢራን ላይ እንደሚሆን የቢቢሲ የሰሜን አሜሪካ ዘጋቢ ገልጿል ይላል ቢቢሲ። እስራኤል ግን በአብዛኛው የኢራን አካባቢዎች የምትወስዳቸው እርምጃዎች ታርጌታቸውን የመቱና የምትፈልጋቸውን ባለስልጣናትና ቦታዎችን ያወደሙ ናቸው ተብሏል። እስራኤል በኢራን ውስጥ የሚገኙ ኢላማዎችን መምታቷን የቀጠለች ሲሆን የእስራኤል መከላከያ ኃይል እንዳለው በትላንትናው ዕለት ብቻ 250 ኢላማዎች ተመተዋል። የኢራን መገናኛ ብዙሃን እንደዘገቡ እስከ ቅዳሜ እኩለ ቀን ድረስ 128 ሰዎች ተገድለዋል ሲባል 900 የሚደርሱት ደግሞ ተጎድተዋል። በዛሬው ዕለትና ሌሊቱን የእስራኤል በኢራን የአየር ክልል ላይ የበላይነቷን ያሳየች ሲሆን በርካታ ቦታዎችን ኢላማዎች ናቸው ማለት ደብድባለች። እስራኤል በአሁኑ ሰዓት በውጊያ ላይ ውጤታማ የሆነች ሲሆን ኢራን ግን አልሞት ባይ ተጋዳይ ሆና ታይታለች። ኢራን
የሚፈጽማቸው ጥቃቶች ብዙዎቹ ኢላማዎቻቸውን የሚስቱና በአብዛኛውም ደግሞ መሰረታዊ የተባሉ የእስራኤልን ቦታዎች የማያጠቁ ናቸው የተባሉ ሲሆን በአሁኑ ሰዓት ግን እስራኤል የምትፈልገውን ጭምር እያደረገች ነው። በርካታ ኢላማዎቿ የምትፈልጋቸውን ቦታዎች ሰዎችንና አመራሮችን ያስወገደችበት ነው ተብሎላታል። የአሜሪካ መንግስት ለኢትዮጵያ በሚያደርገው ድጋፍ ኩራት ቢሰማውም ኢትዮጵያን ከእርዳታ ተላቀው በራሳቸው እንዲለወጡ መሬት ላይ ሁኔታዎች ሊመቻችላቸው ይገባል ብሏል። ይህን ያለችው አሜሪካ በኢትዮጵያ አምባሳደሯ በኩል ነው። በኤምባሲው በሰጡት መግለጫ ከሰሞኑ ተናገሩት ከተባለውና ሪፖርተር እንደዘገበው ከሆነ ከፍተኛ ሰብአዊ እርዳታ የምታቀርበው አሜሪካ እንደ መወከል መጠን እርዳታ በአሜሪካውያንም ሆነ በኢትዮጵያውያን እይታ ዘላቂ መፍትሄ አይደለም ብለዋል አምባሳደሩም። አምባሳደር ኤርቪን ማሲንጋ የትግራይ ክልልን ጨምሮ በሌሎች አካባቢዎች ያሉ ተፈናቃዮች ወደ ቀያቸው መለስ አለባቸው ያሉ ሲሆን ነገር ግን መሬታቸው ላይ አስቻይ ሁኔታዎች ተፈጥረውና ከአሜሪካና ከሌሎች ድጋፍ አቅራቢ አገሮች ነጻ መሆን አለባቸው ብለዋል። የአሜሪካ ዓለም አቀፍ የልማት ድርጅት ዩኤስኤድ ለእርዳታና ለልማት ስራዎች ከተለያዩ ሀገሮች ሲያቀርብ የነበረውን ድጋፍና የሰው ኃይል በፕሬዝዳንት ትራምፕ ታግዶ የአሜሪካ ውጭ ጉዳይ መስሪያ ቤት ስር እንዲሆን ከተደረገ ወራት ተቆጥረዋል። ታዲያ ዩኤስአይዲ ጉዳዩን በመጪው ሐምሌ ወር ውሳኔ የሚያገኝ እንደሆነ የተገለጸ ሲሆን አምባሳደሩ በሰጡት አስተያየትም ለአውሮፓውያን አቆጣጠር ሐምሌ 1 ቀን 2025 ድጋፉን ያቆማል የሚል እቅድ አለመኖሩን ጠቅሰዋል። በመጪዎቹ አውሮፓውያን አዲስ ዓመት በተለይም በአዲሱ በጀት ዓመት በአሜሪካ ህገ መንግስት መሰረት ኮንግረስ ድጋፉን እንዴት ለማከናወን እንደሚችል በሚስማማበት መንገድ ይወሰናል ተብሏል። ድጋፉ ሙሉ በሙሉ ይሰረዛል ብዬ አላስብም፣ ነገር ግን ወደፊት ለመራመድ የተለያዩ አማራጮች የመመልከቻ ጊዜው አሁን ነው ሲሉም አምባሳደሩ ተናግረዋል። አምባሳደሩ 89% የሚሆነው ቀደም ሲል ተደልድሎ የነበረውና ለሰብአዊ እርዳታ አቅርቦት የሚውለው ድጋፍ አሁን መቀጠሉን ጠቆሙ። በግብርናውና በጤናው ዘርፍ የተወሰነ በጀት እንደሚኖር ተናግረዋል ይላል ሪፖርተር በዘገባው። ከዚህ ቀደም ለልማትና ለሰብአዊ አገልግሎት ይውል ከነበረው አጠቃላይ ገንዘብ 77% የሚሆነው አሁንም አለ። ነገር ግን ይህን ድጋፍ እንዴት ማስተዳደርና በምን ያህል የሰው ኃይል ማስቀጠል እንደሚቻል ግምገማና የለውጥ ስራ እየተሰራ ነው ብሏል። ታዲያ በኢትዮጵያ ያሉ ግጭቶችን ማስቆምና በአማራና በኦሮሚያ ክልል አካባቢዎች ያሉ ግጭቶች እስካልቆሙ ድረስ ኢትዮጵያን የሚፈልጉት ሰላምና መረጋጋት ማምጣት ከባድ ነው ሲሉ ተደምጠዋል።